ማሻአላህ ተባረክ ያለ ቆንጆ ክሊት እና ህረስራን በቀላል መጋቢ ማለት ነው። በቀላል ማቴሪያል ይህን የመሰለ ክሊት እንሰራለን። ማሻአላህ ተባረክ ያለ በጣም ነው የሚያምረው። ሀቂቀትን በጣም ቆንጆ ነው ማለት ነው። እንግዲህ ሰርታችሁ ተጠቀሙት፣ ስሩትና ከዛ ኮሜንት ላይ አስቀምጡልኝ ማለት ነው። በጣም ቆንጆ ነው። ወደ አሰራሩ እንገባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሙህላን ቤተሰቦች እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ያላችሁበት አላህ ይጠብቃችሁ። ዛሬ የማሳያችሁ ቆንጆ የኸልየት እና ኸል አሰራር ነው። እንግዲህ እዚህ ጋር ሱካር እያሳያችሁ ነው። ማነው ዝብዳ አለኝ፣ ሰምን አይደለም ዝብዳ ቅልጭ ነው። ካሜራ አንድ መላጋ ትልቁ ሐሊብ ሳይል ማለት ነው። አንድ ተጠቅም ያለውኝ ለብ ያለ መሆን አለበት ማለት ነው። ታየው ሱካር እንደሁም አንድ መላጋ ትልቁ ማለት ነው። እስከ ዘይት ነው ባቲ ዘይት ያላችሁ ነው ማለት ነው። 2 መላጋ እስጋ ደግሞ ሐሊብ ኔዱ እኔ ካሳዎች ትንሿ ናት። በሷ ያኔ ደርበብ ተጠቅም ያለው ማለት ነው። ተቀሪበን አንድ ማለት ነው። እስጋ ደግሞ ዝብዳ ነው ማለት ነው። አቅርጬው ነው። በጣም ቀላል ነው። ካሜራ አልተመቸኝም ማለት ነው። እና ያው በደንብ አብኩት ማለት ነው። ቢያንስ 15 ደቂቃ ትኑ ባል ካማሽኑ ካላችሁ ማብቂያው ጥሩ ነው፣ ይመረጣል። ወላኪን እኔ ካሜራ ስላልተመቸኝ ነው በደንብ ነው ያሻሁት ማለት ነው። ይሄን ይመስላል። በደንብ አሽቸዋለሁ። በደንብ ሽቱ ማለት ነው። እስከ በጁና ኪና በኑተላ ነው የምንሰራው ኢንሻአላህ። እንግዲህ ምናየው ይሆናል ማለት ነው። ሊጡ ደግሞ ቢያንስ እንደ ሙቀት ነው የሚጋ እስከ 1 ሰዓት ወጥቶኛል ማለት ነው። ከአንድ ሰዓት በኋላ እንደዚህ ኮፍ ብሏል፣ ላምበዋል ማለት ነው። ያለ ወደ ስራ እንገባለን አሁን እንግዲህ ማለት ነው። እዚህ ጋር አስተውሳችሁ ፈልገው ነገር እኔ በኑተላውን ማለት ነው ውጭ ላይ ከሆነ ተላጃ አስቀምጥ። ለምሳሌ ማታ መሰሩ ከሆነ ጧት ላይ አስቀምጥ ተላጃ። እኔ ተከሰስቻለሁ ማለት ነው። እዚህ እንደምታዩት ላረግ ነበረ ከኑተላው ግን እንትን ነው እንደዚህ ስለሆነ እንትን አይባላችሁም፣ አይጠበቃችሁም፣ አይሸወንላችሁም ማለት ነው። ትንሽ ተሸክሞልኛል ወላኪን በጅምላ ኬሪው ግን በጣም ቆንጆ ነው። ለማንኛውም ይሄን ይመስላል። ይሄ ከነኸልያትና ኸልያንቱ ነው ማለት ነው። የጅምላ ኬሪው ነው። ያንኛውም በኋላ ላይ ነው ፍሬዘር አስገብቼ የሰራሁት የኑተላውን ማለት ነው። እንቁላል ሰፍራውን ብቻ ከቀባው በኋላ ያው እንግዲህ ሀበስ ሶዳ አድርጌያለሁ ማለት ነው። ሀበስ ሶዳ ምንድነው? እዚህ ጋር የሰራሁት በእንትን ነው በኑተላ ማለት ነው። ጠይው ያው ከፍሩን ገብቶ ሲወጣ እንገናኛለን። ያው በኑተላ ደግሞ መልሼ ፍሬዘር አድርጌ እና አየው እንደምታዩት ይሄን ሲሆን አይቀልጥም፣ ይመቻችኋል ለመሸፈር ማለት ነው። በሊጡ ማሻአላህ ይሄን ይመስላል ማለት ነው። አዘው 15 ደቂቃ ያኔ ደንቱ ማለት ነው። ለቆጣጠር አረጋችሁ ለማንኛውም እስከ 20 ደቂቃ ይደርሳል ማለት ነው። ይሄን ይመስላል። ሐቂቃ በጣም ቆንጆ ነው። ትንሽዬ ዝብዳ ቀብቼዋለሁ ማለት ነው። እንደወጣ ለስለስ እንዲል ማለት ነው፣ እንዳይደርቅ ትንሽ ቀብቼዋለሁ። በጣም ነው የሚያምረው ወላሂ ማለት ነው። ያው እንግዲህ እዚህ ጋር ሽራ ወይም ንስትላ እናንተ ደስ የሚላችሁን መጠቀም ትችላላችሁ ማለት ነው። እና ይሄን ይመስላል። በጣም ቆንጆ ነው። ሐቂቃ ሰርታችሁ ኮሜንት ላይ ያስቀምጡልኝ አስተያየታችሁን። እዚህ ጋር የነበረችው ያው መጀመሪያ ላይ የሰራሁት ኑተላውን እንትን አላለም ነበርና ብዙ ስንያ አልሰራሁም እና በትንሹ ይሄን ይመስል ነበር ማለት ነው። በድስት ነው የሰራሁት። ድስት ወዳለሁኝና እዚህ ጋር ደግሞ እንትን ነው ማለት ነው የኑተላው ነው። አልተመቸኝም ለማሳየት። አሪፍ ሆኗል። የቀባሁት ሐሊብ ነው። ከዛ ሴም ነው ያረኩበት ማለት ነው። ምንድነው በአማርኛ የሚባለው? እና ስጋ ከውጭ የመጣ ነው አይቀርባችሁ። ለማንኛውም ንስትላ አረኩበት። ይሄን ምስል ነበረ። ሽራን መጠቀም ትችላላችሁ። ሽራም ቆንጆ ነው። ባይዘበይ ያው እኔ ንስትላውን ስለፈለኩት ነው ማለት ነው።
እና ይሄን ይመስል ነበረ። በጣም ቆንጆ ነበረ። ሀቂቀትን በጣም ቀላል አሰራር ነው ደግሞ በቀላል መጋዲ ማለት ነው፣ በቀላል ማቴሪያል ማለት ነው። አማርኛ ይጠፋብኛል። እና ይህን ይመስላል። ሰርታችሁ ተጠቀሙት። እንደምትወዱ ተስፋ አደርጋለሁ። እዚህ ጋር ተበልቶ ከግማሽም አልፎ ሲሶ ሆኖ ነው ወዲህ ነው አጣው የሆነ ስፖንጅ ነው። ማሻአላ በጣም ቆንጆዬ ነው ማለት ነው። ታይ እና ሰርታችሁ ተጠቀሙት። ይሄን ይመስላል። አበረታቱኝ። ሀቂቃ ያበረታታችሁኝ አይደለም። ኢንሻአላህ ያላችሁበት አላህ ይጠብቃችሁ። ሰላም አለይኩም።